እንደምን ሰነበታችሁ ውድ አድማጭ ተመልካቾቼ። እንግዲህ በዛሬው ዕለት ህወሓት ከጠለምቱ ወታደራዊ ትንኮሳ ሽንፈት መልስ ይዤላችሁ የቀረብኩት ያው የህወሓት ወታደራዊና ፖለቲካዊ ሁኔታ በከፍተኛ ውጥረት በውስጥ ሽኩቻና በጂኦ ፖለቲካዊ አጣብቂኝ ውስጥ መዋዠቁን ዛሬ በጥልቀት እንተነትናለን። እንደሚታወቀው የህወሓት ወቅታዊ ፖለቲካዊና ወታደራዊ ሁኔታ ከፍተኛ ውጥረት በውስጥ ሽኩቻና በጂኦ ፖለቲካዊ አጣብቂኝ ውስጥ ይገኛል። በእነዚህና ተጓዳኝ ነጥቦች ላይ በመንተራስ ጥልቅ ወታደራዊና ፖለቲካዊ ትንተናዎችን እንደሚከተለው አዘጋጅቼ አቅርቤላቸዋለሁ። ተከታተሉት። እናንተም እንግዲህ ይህንን ስንል ቀጣይ ያሉ 5 ዋና ዋና ነጥቦችን መሰረት በማድረግ ነው የዛሬው ትንታኔያችን የሚቀርበው። አንደኛ፣ የህወሓት ወታደራዊ አዛዡ መግለጫና ይህንን ተከትሎ የታዩት ክስተቶች እንመለከታለን። ሁለተኛ፣ ወልቃይትና ራያ ለህወሓት የመገንጠል ህልም እንደ ጀርባ አጥንት የሚለውንም እንተነትናለን። ሶስተኛ፣ ሰሞነኛው የህወሓት ወታደራዊ ግንባሮች እንቅስቃሴና የኤርትራን ጽምዶ እንድምታም እናያለን። አራተኛ፣ የህወሓት ፖለቲካዊ አጣብቂኝ መግባት ከምዝገባ መሰረዝ እስከ ትግራይ ተቃዋሚ ፓርቲዎች ተጽዕኖ እንተነትናለን። አምስተኛ፣ የህወሓት መጻኢ እድል እናያለን። በዚሁ ረገድ የህወሓት መጻኢ እድል ምን እንደሚመስል በጥልቀት እንመለከታለን። እናንተም በጥሞና ተከታተሉን። ወደ መጨረሻም ሌሎች አጓጊ ትንታኔዎችን አክለን እንደ ቲፕ እናቀርባለን። ተከታተሉት። እንግዲህ በመጀመሪያ ስንመለከት የጄኔራሉ ገብረ ጻዲቅ መግለጫና የወታደራዊ ንቃተ ህሊና ለውጥን ስናይ የህወሓት ወታደራዊ አዛዥ ገብረ ጻዲቅ በወልቃይት ጉዳይ ትዕግስታችን አልቋል ማለታቸው ቡድኑ ከዲፕሎማሲያዊ አማራጭ ይልቅ ወደ ወታደራዊ ግፊት ወይም ሚሊታሪ ፕሬዠር እያዘመመ መሆኑን ያሳያል። ይህ መግለጫ ሁለት ዋና ዋና ዓላማዎች አሉት። አንዱ የውስጥ አንድነትን መጠበቅ፣ በትግራይ ውስጥ እየተፈጠረ ያለውን የፖለቲካ ክፍፍልና ህዝባዊ ቅሬታ ወደ ውጫዊ ጠላት በማዞር ወታደራዊ መገፋፋትን መፍጠር ነው። ሁለተኛው ለፌዴራል መንግስት ማስጠንቀቂያ መስጠትን ይመለከታል። ይህም የፕሪቶሪያው ስምምነት መሬት የማስመለስ ሂደቱን አላፋጠነውም የሚል እምነት ስላላቸው ኃይል ለመጠቀም ዝግጁ መሆናቸውን ማሳየት ነው። እንደዚህ ቃል ሁለተኛውን ነጥብ ስንመለከት ወልቃይትና ራያ የመገንጠል ህልም የጀርባ አጥንት ከህወሓት አንጻር ማለት ነው። በህወሓት መነጽር ስናየው ለህወሓት ወልቃይትና ራያ የይገባኛል ጥያቄ ብቻ ሳይሆን የስትራቴጂክ ህልውና ጉዳዮች ናቸው። ወልቃይትን ስንመለከት ወደ ሱዳን የሚያስገባ ቀጥተኛ መስመር በመሆኑ ለወደፊቱ ሉዓላዊ ትግራይ ምስረታ አስፈላጊ የውጭ በር ተደርጎ ይወሰዳል። በመሰረቱ ይሄ ጀስት ዝም ብሎ አይደለም። ሌላው ራያን ስናይ ለክልሉ የምግብ ዋስትናና ለኢኮኖሚ ግንባታ ወሳኝ የሆነ ለም መሬት ነው። ራያ ሁላችንም እንደምናውቀው እነዚህ አካባቢዎች በኃይል ለመያዝ የሚደረገው ዝግጅት ቡድኑ አሁንም ከኢትዮጵያ የመገንጠልን አማራጭ እንደ ፕላን ቢ ይዞ ወይም እንደ ሁለተኛ እቅድ ይዞ መጓዝን ያመላክታል። ሶስተኛውን ስናይ የወታደራዊ ግንባሮች እንቅስቃሴና የኤርትራን ጽምዶ ምን እንደሚመስል ስንመለከት ህወሓት በተለያዩ አቅጣጫዎች እያደረገ ያለው ወታደራዊ ዝግጅት የራሱ የሆነ ስልታዊ እንድምታ አለው። አንድ በተከዜ ጠለምት ግንባር አንጻር ስናይ በእነዚህ አካባቢዎች የሚደረገው ዝግጅት የአማራ ፋኖና መደበኛ ኃይልን ለመግፋት እንዲሁም ወደ ወልቃይት ለመዝለቅ ታስቦ የተደረገ የጥቃት መነሻ ወይም ስፕሪንግ ቦርድ ነው። እንደ መነሻ ለጥቃት እንደ መነሻ ተደርጎ ታሳቢ ተደርጎ ነው የተከዜና የጠለምት ግንባርን ትላንት ሙከራ ተደርጎ በጀግና መከላከያ ሰራዊት እና በአካባቢው የተከዜ ዘብ ሰራዊት ሊከሽፍ እና ሊማረኩ የቻሉትም በዚሁ ረገድ በመንቀሳቀስ ጅማሯቸው ላይ ነው። ሌላው የራያና አፋር አቅጣጫን ስናይ በአፋር አቅጣጫ የሚደረገው እንቅስቃሴ ዋናውን የኢኮኖሚ መስመር ወይም ጅቡቲ ኮሪደር ስጋት ላይ በመጣል የፌዴራል መንግስቱን በድርድር ጠረጴዛ ላይ ለማስጨነቅ የታለመ እንቅስቃሴ ነው። በዚህ አቅጣጫ ያለ ወታደራዊ እንቅስቃሴ የኤርትራ ሁኔታ ስንመለከት የህወሓት ወታደራዊ እንቅስቃሴ ከኤርትራ ጋር ያለውን የማይፈታ ጸብ ዳግም ይቀሰቅሰዋል ተብሎ ይፈራል። ማንኛውም የህወሓት ወደ ወልቃይት ወይም ራያ የማጥቃት ሙከራ ኤርትራን ዳግም ወደ ጦርነት ሊያስገባት እንደሚችል ይገመታል። ይህም ደግሞ ቀጠናዊ ጦርነትን የመቀስቀስ እድሉን ከፍተኛ ያደርገዋል። ያው በጽምዶ ረገድም ማየት የቻልነው ጉዳይ ነው፣ የምናየው ይሆናል። አራተኛው ነጥብ ስናይ ፖለቲካዊ አጣብቂኝ ውስጥ መግባቱ ከምዝገባ መሰረዝ እስከ
ተቃዋሚ ፓርቲዎች ተጽዕኖ ስናይ ህወሓት በታሪኩ ገጥሞት የማያውቁ የፖለቲካ ፈተና ውስጥ እንደሚገኝ ልንመለከተው እንችላለን። ይህም አንድ ከምዝገባው መሰረዙ፣ ከምርጫ ቦርድ በፓርቲነት መሰረዙ ህጋዊ ሰውነቱን አሳጥቶታል ህወሓትን እውነት ለመናገር። ይህም በመጪው ምርጫ እንዳይሳተፍ ከማድረጉም በላይ በትግራይ ውስጥ ያለውን የስልጣን የበላይነት ህገወጥ ያደርገዋል። ይሄ ሊሰመርበት ይገባል። ሌላው በርካታ የፓርቲዎች ተግዳሮትም ገጥሞታል። እስከ 15 እና ከዛ በላይ ሊደርሱ የሚችሉ ፓርቲዎች ተመስርተዋል ትግራይ ውስጥ። እነኚህ ፓርቲዎች ተግዳሮቶችን ስናይ በትግራይ ውስጥ የሚንቀሳቀሱት ተቃዋሚ ፓርቲዎች መፈጠር የህወሓትን እኔ ብቻ የትግራይ ተከላካይ ትረካ አባሮታል ወይም አስወግዶታል። እነዚህ ፓርቲዎች በሰላማዊ መንገድ ለውጥ እንዲመጣና ህወሓት ስልጣን እንዳጋራ የሚጠይቁ በመሆናቸው ለቡድኑ ከውስጥ የሚበላ ነቀዝ ሆነውበታል። እውነት ለመናገር እንዲህ ብለን ብንገልጸው ይሻላል። ህወሓትን ከውስጥ የሚቦረቡር ነቀዝ የሆኑበት ወይም ማጣፊያው እንዳጠር ያደረጉበት እነኚህ በትግራይ ውስጥ የተደራጁ በርካታ የፖለቲካ ፓርቲዎች ነው። እኔ ብቻ የሚለውን ካባ ገፈውበታል። ለትግራይ ተቆርቋሪ እኔ ብቻ፣ በትግራይ ውስጥ እኔ ብቻ የትግራይ ተከላካይ ትረካውን የሰበሩበት እነኚህ ፓርቲዎች ናቸው የህወሓትን። ሌላው አምስተኛውን ነጥብ ባጭሩ ስናይ የህወሓት መጻኢ ዕድልስ ምን ይመስላል? ከዚህ ረገድ የህወሓት መጻኢ ዕድል በሁለት ጽንፎች መካከል ይወዛወዛል። አንድ ወታደራዊ ጀብድ መንገድ፣ ይህም ወልቃይትንና ራያን በኃይል ለመያዝ መሞከር ሲሆን ይህ አማራጭ ህወሓትም ከፌዴራል መንግስቱ ከአማራ ክልል ከኤርትራ ጋር ለሶስተኛ ዙር አስከፊ ጦርነት ይዳርገዋል። እንግዲህ ኤርትራም ብትሆን ህወሓት ተጠናክሮ ማየት አትፈልግም። ጊዜያዊ ጠላቴ ጠላት በሚለው ወዳጄ ነው በሚለው መርህ አንጻር ዘላቂ ያልሆነ ወዳጅነት ካልሆነ በስተቀር ህወሓትም ተጠናክሮ በዘላቂነት ማየት የኤርትራ መሰረታዊ አቋሙ ነው። ማየት እንደማይፈልግ ህወሓትን የኤርትራ ወይም የአስመራ ሹማምንት መሰረታዊ አቋማቸው ነው። ውጤቱም የቡድኑ ሙሉ በሙሉ መጥፋት ሊሆን ይችላል በመጨረሻም። ሌላው ምንድነው? ሁለተኛው ነጥብ በዚሁ ስር የፖለቲካ ሪፎርም መንገድን ስንመለከት የጦርነት ጉንተላውን ትቶ የጦር መሳሪያውን ሙሉ በሙሉ አስረክቦ ከምርጫ ቦርድ ጋር ታርቆና ከሌሎች የትግራይ ፓርቲዎች ጋር ተቀናጅቶ በዲሞክራሲያዊ መንገድ መቀጠል ይሆናል። ሆኖም የቡድኑ ነባር አመራሮች ይህንን እንደ ሽንፈት ስለሚያዩት የመቀበል እድላቸው እጅግ ጠባብ ነው እና በአጠቃላይ ህወሓት በአሁኑ ወቅት በቆሰለ አንበሳ ይመሰላል። በወታደራዊ ዝግጅቱ የቆየ ስሙን ሊመልስ ቢፈልግም የኤርትራ ስጋት፣ የኢትዮጵያ መከላከያ ኃይል ቁመናና የውስጥ ተቃዋሚዎች ጫና ስልታዊ አማራጮችን አጥበበበታል ህወሓት። ይህንን እንዲህ ካል በትግራይ ፖለቲካ ውስጥ ያሉ የተቃዋሚ ኃይሎች ሚናና የኤርትራ ወታደራዊ ምላሽ ያለውን እንድምታ እንደሚከተለው በዝርዝር እንመለከታለን። ቅርታ። አንደኛ፣ የትግራይ ተቃዋሚ ፓርቲዎች ዝርዝር አቋምና ተጽዕኖን ስናይ በትግራይ ውስጥ የሚንቀሳቀሱት በርካታ የፖለቲካ ድርጅቶች እንደ ሳልሳይ ወያነ፣ ውናት፣ ባይቶናና አሬና ያሉ ጨምሮ ከጦርነቱ በኋላ ያላቸው አቋም ከመቼውም ጊዜ በላይ ጠንክሯል። ዋና ዋና አቋሞቻቸው እንዲሁ በጥቂቱ ለመጥቀስ ያክል፣ አንድ የስልጣን ሞኖፖሊን መቃወም ነው። ሁለት ተጠያቂነት ወይም አካውንቴቢሊቲን አጎልበት ነው። ሶስት የህግ የበላይነትና የምርጫ ቦርድ ውሳኔን ማክበር ነው። አራት የውስጥ ሽኩቻዎችን ማጋለጥ ነው። በመጀመሪያ የስልጣን ሞኖፖሊን መቃወም ስንል ህወሓት የክልሉን ጊዜያዊ አስተዳደር ለብቻው ተቆጣጥረዋል የሚል ከፍተኛ ቅሬታ አላቸው። ትግራይ የህወሓት አይደለችም፣ ህወሓትም የትግራይ ብቸኛ ወኪል አይደለም የሚል መፈክር ያነሳሉ ወይም አቋማቸውን በዚህ ረገድ ያንጸባርቃሉ። ሁለተኛው ተጠያቂነት ወይም አካውንታቢሊቲን ስንመለከት ለሁለት ዓመታት የሰሜኑ ጦርነት መከሰትና ለደረሰው ሰብአዊና ቁሳዊ ውድመት ህወሓት ተጠያቂ መሆን አለበት ብለው ያምናሉ። የአመራር ለውጥና ስር ነቀል የፖለቲካ ሪፎርም እንደሚደረግ ወይም እንዲደረግ ይወተውታሉ እነኚህ የተለያዩ ተቃዋሚ ኃይሎች ወይም ድርጅቶች። ሌላው ሶስተኛው የህግ በላይነትና የምርጫ ቦርድ ውሳኔን አስመልክተው ህወሓት በምርጫ ቦርድ በኩል ህጋዊ ሰውነቱን ማጣቱ ተቃዋሚዎች በክልሉ እኩል የፖለቲካ ሜዳ እንዳገኙ ትልቅ እድል ፈጥሮላቸዋል። ህወሓት ህገወጥ ሆኖ እያለ ክልሉን ማስተዳደር የለበትም የሚል ጠንካራ ሙግት ያቀርባሉ። ሌላው አራተኛው የውስጥ ሽኩቻዎችን ማጋለጥ ላይ
በማተኮር በህወሓት ከፍተኛ አመራሮች በተለይም ቀደም ሲል ማነው በዚህ በዶክተር ደብረጽዮን ገብረ ሚካኤል ቡድኖች እና በሌሎች እንጃዎች መካከል ያለውን ክፍፍል ተቃዋሚዎች ለራሳቸው የፖለቲካ ትርፍና ለህዝባዊ ንቃተ ህሊና ግንባታ እየተጠቀሙበት ይገኛሉ። እንግዲህ በዚሁ ከላይ በገለጽነው ርዕስ ስር በሁለተኛውን አንኳር ነጥብ ስናይ የኤርትራ ወቅታዊ ወታደራዊ ምላሽና ስልታዊ አቋምንትና ኤርትራ ለህወሓት ወታደራዊ ዝግጅቶች ያላት ምላሽ ሁላችንም እንደምናውቀው ጥንቃቄ የተሞላበት ዝግጁነትና ቀይ መስመር ማስመር ነው። በጥርጣሬ ነው የአስመራ ሹማምንት የትግራይንም ሁኔታ እንደምናስበው አይደለም የሚያዩት። የራሳቸውን ጥቅምና ሚሽን እስኪያሟሉላቸው እንጂ ቀይ መስመር በማስመር ነው ይህን ሁኔታ በድርበቡ ነው ሊመለከቱት የሚችሉትና የሚፈልጉት። ይኸውም አንድ በድንበር አካባቢ ያለው ወታደራዊ ክምችትን ስናይ ህወሓት በወልቃይትና ራያ አቅጣጫ ወታደራዊ እንቅስቃሴ ሲያደርግ ኤርትራ በባድመ በኢሮብና በሌሎች የድንበር አካባቢዎች ያላትን የጦር ኃይል ታጠናክራለች። ይህ ሁለተኛ ግንባር በመክፈት ህወሓት የማስፈራራት ስልት እንግዲህ ይሄ ህወሓት ላይ ተጽዕኖ ለወደፊት በቀጣይነት ለዘላቂ ዓላማቸው ነው ኤርትራውያኖች እያሰቡ ያሉት። እዛ ጋ ህወሓት ላይ ምናልባትም ህወሓት ጠንክሮ ከወጣ ከሱ በበለጠ ደግሞ ኤርትራ ተጽዕኖ ማሳደር የምትችልበትን መንገድ ነው ከወዲሁ እያመቻቸች ያለችው። ሌላው የወልቃይት ስትራቴጂካዊ ፋይዳን ስናይ ኤርትራ ህወሓት ወልቃይትን ይዞ ከሱዳን ጋር የሚያዋስን ኮሪደር እንዲኖረው በፍጹም አትፈልግም። በዘላቂነት አሁን የጠላቴ ጠላት ወዳጄ ነው በሚል ከመራመድ ባሻገር በዘላቂነት የሱዳን ኮሪደር ድንበር ወይም ኮሪደር እንዲኖረው በፍጹም አትፈልግም። ይህ ኮሪደር ከተከፈተ ህወሓት የውጭ ድጋፍና መሳሪያ በቀላሉ ሊያገኝ እንደሚችል ስለምታውቅ ጠንክሮ ይወጣና ወልቃይትን ለማስመለስ የሚደረገው ማንኛውንም እንቅስቃሴ በጥርጣሬ አይን፣ ምክንያቱም ከዛ በኋላ ደግሞ ወደ ኤርትራ ወደ ይዘቻቸው ኦር የትግራይ አካል ናቸው ወደ ተባሉት እንደዚሁም ባለፉት 20 ዓመታት የነበሩትን የባላንጣነት ጉዳዮች በማጤን በጥንቃቄ ነው ኤርትራ የምትመለከተው በዘለቄታው ስናየው። ሌላው ከአማራ ኃይሎች ጋር ያለው መቆራኘት ስናይ ኤርትራ በአማራ ክልል ካሉ ኃይሎች ጋር ያላት ግንኙነት በይፋ ባይገለጽም በወልቃይት ጉዳይ ላይ ግን ተመሳሳይ ፍላጎት ያላቸው ይመስላል። የህወሓት ወታደራዊ ግፊት ከቀጠለ ኤርትራ ለአማራ ኃይሎች የሎጂስቲክ ወይም የስልጠና ድጋፍ በመስጠት ህወሓትን ሳንዱች ማድረግ ለዘለቄታው ነው፣ ለአሁን አይደለም። ከሁለት አቅጣጫ የመቀጥቀጥ ስልትን ልትከተል ትችላለች። በሌላ ወቅት ህወሓት አይሎ የሚወጣ ከመሰለው እንጂ ኤርትራ አሁን የኢትዮጵያን መንግስት እንዳዳክም እንደ ቴርሞሜትር ከመጠቀም ባሻገር ለዘለቄታው ጠንክሮ እንዲወጣም አይፈልግም። ሌላው የመከላከያ አቋም ወይም ዲፌንሲቭ ፖስቸር ስናይ በአሁኑ ወቅት ኤርትራ ቀድማ ጥቃት ከመክፈት ይልቅ ህወሓት የፕሪቶሪያውን ስምምነት ጥሶ ወታደራዊ እርምጃ እንዲጀምርና ያንን እንደ ሰበብ በመጠቀም የመጨረሻውን ምት ለመምታት የምትጠባበቅ ትመስላለች። ይሄ እዚህ ላይ ነው የእሷ ቁልፍ ጉዳይ። አሁን ላይ መከላከያን አቋም ይሄ ዲፌንሲቭ ፖስቸሩን በአሁኑ ወቅት ኤርትራ ቀድማ ጥቃት መክፈት አትፈልግም። ህወሓት ኢትዮጵያ መንግስት በማዳከም እና የፕሪቶሪያውን ስምምነት ቀድማ ጥሳ በመውጣት እርምጃ እንድትወስድ እና እንድትጀምር ያን እንደ ሰበብ በመጠቀም የመጨረሻውን ምት ለመምታት የተዳከመን ኃይል ለመምታት እንዳስችላት ትግራይን ኃይሎች የምትጠባበቅ ነው የምትመስለው። ይሄ ነው የእሷ ፍላጎት እንጂ የትግራይ ኃይሎችም ነጥረው ወጥተው ጠንክረው እና በሁለት እግራቸው ቆመው በወታደራዊ አቅማቸውም በርትተው እሷን እንዲገዳደሩ አትፈልግም በቀጣይ። ሌላው ሶስተኛ አንኳር ነጥብ የተቀናጀ ትንታኔ ስናይ እነዚህ ሁለት ኃይሎች የውስጥ ተቃዋሚዎችና የኤርትራ ጦር በህወሓት ላይ ያለው እንድምታ እንግዲህ አንድ የውስጥ ተቃዋሚዎች ጫናን ስናይ የህወሓትን የፖለቲካዊ ቅቡልነት የማዳከም ህዝቡ ከህወሓት ይልቅ አማራጭ እንዲፈልግ ማድረግ፣ ህወሓት በውስጥ ሰላም እንዳይኖረው ያለውን መከፋፈል ለህዝቡ በማስረዳትና ይፋዊ ትንታኔዎችን በመስጠት ጥረት ማድረግ ይሆናል እነኚህ ተቃዋሚዎች። የኤርትራ ወታደራዊ ጫና ግን ህወሓት ኃይሉን በድንበር ላይ ብቻ እንዳባክን የማድረግ
ላቅ ያለ እይታ ያለው ነው እውነት ለመናገር። እንግዲህ በአጠቃላይ ህወሓት ወታደራዊ እርምጃ ለመውሰድ ሲያስብ ከፊት ለፊቱ የኢትዮጵያ መከላከያ የኤርትራ ጦርን፣ ከጀርባው ደግሞ የፖለቲካ ስልጣኑን የሚገዳደሩትን የትግራይ ተቃዋሚዎችን ግምት ውስጥ ማስገባት ይኖርበታል። ይህ የሁለትዮሽ ጫና ህወሓት ወደ ሙሉ ጦርነት እንዳይገባ ትልቅ ማገጃ ወይም ዲተረንት ሆኖ ያገለገለ ይገኛል። በዚህ ጋር የውስጥ ተቃዋሚዎች አሉ። ከዚህ የፌዴራሉ መከላከያ ሰራዊት ከፊት ለፊቱ አለ። በእነኚህ አጣብቂኝ ውስጥ ሆኖ ነው የምናገኘው ህወሓት በአሁኑ ወቅት በአራት ማዕዘን የታጠረ የፖለቲካ የትዝ ጨዋታ ላይ ነው የሚገኘው። እንዱ ስናየው ከላይ የጠቀስናቸው ጫናዎች የውስጥ ተቃዋሚዎች እና የፌዴራል መንግስቱ የህግ ማዕቀፍን ጨምሮ ወታደራዊ ወይም መከላከያ ኃይሉን ጨምሮ ቡድኑን ወደ ጠባብ ምርጫዎች አስገብተውታል። ህወሓት ህልውናውን ለማቆየት ሊከተላቸው የሚገባቸው እንግዲህ ህልውናው እንዲቆይ ከፈለገ ህወሓት ሊከተላቸው የሚገባቸው ነጥቦች አሉ። እንደው ቢያንስ በአራት ከፍለን ዋና ዋና ነጥቦች ከፍለን ማየት እንችላለን። አንድ ወይም እነዚህን በአራት የመውጫ ስልቶች ወይም ኤግዚት ስትራቴጂ እንደሚከተለው ሊተነተኑ ይችላሉ። አንደኛ የፖለቲካ ዳግም ልደት ወይም ፖለቲካል ሪብራንዲንግ ስትራቴጂ መከተል ይኖርበታል። ይህ ስልት ህወሓት እንደ አሮጌና ግትር ድርጅት ከመቀጠል ይልቅ ራሱ አዲሶ በኢትዮጵያ ፖለቲካ ውስጥ ህጋዊ ቦታውን ለማስከበር የሚጠቀምበት መንገድ ነው። ይህም ምንድን ነው? የመውጫ እርምጃ በምርጫ ቦርድ የተቀመጡ ቅድመ ሁኔታዎችን አሟልቶ እንደ አዲስ መመዝገብ፣ አክራሪ የሆኑ የቆዩ አመራሮችን በወጣቶችና በለዘብተኞች መተካት። ሌላው ዓላማውን ስናይ ደግሞ በሰላማዊ መንገድ በሚቀጥለው ብሔራዊ ምርጫ ለመሳተፍና በክልሉ ያለውን ስልጣን በህጋዊ መንገድ ለማጽናት፣ ተግዳሮቶቹን ስንመለከት የድርጅቱ ነባር ታጋዮች ስልጣን ላለማስረከብ የሚያደርጉት ትግል እንቅፋት ሊሆኑ ይችላሉ። እንደ ተግዳሮት ልናያቸው እንችላለን። እነኝህን ጉዳዮች ስናይ እዚሁ ላይ ሁለተኛውን አንኳር ነጥብ ስንመለከት የትግራይ ታላቅ ጥምረት ወይም ዘ ፓወር ኦፍ ሼሪንግ ስትራቴጂን ወይም የትግራይ ታላቁ ጥምረት ብለን ማየት እንችላለን። በትግራይ ውስጥ እየተነሳ ያለውን የተቃዋሚ ፓርቲዎች ጫና፣ በርካታ ተቃዋሚዎች አሉ። የእነዚህን ፓርቲዎች ጫና ለመቀነስ ህወሓት ስልጣን የማጋራት አማራጭ ሊከተል ይችላል ወይም ይገባል። ይኸውም እንደ መውጫ እርምጃ ሁሉንም የትግራይ የፖለቲካ ኃይሎች ያካተተ መሸጋገሪያ ወይም የብሔራዊ አንድነት ምክር ቤት መመስረት አለባት። የሽግግር ወይም የብሔራዊ አንድነት ምክር ቤት መመስረት ይኖርበታል። ይህም ዓላማ ሊያደርግ የሚችለው የህዝቡን ቅሬታ ማለዘብ ዓላማ አድርጎ ይህንን ሲያደርግ እንደ ዓላማ ከግንዛቤ ማስገባት ያለበት የህዝቡን ቅሬታ ማለዘብና ህወሓት ብቻውን ነው የሚወስነው የሚለውን ትችት በመቀነስ የውስጥ አንድነትን በውጭ ጠላቶች ላይ ማጠናከር ይኖርበታል። እንደ ተግዳሮት ዝጋ ሊኖረው የሚችለው ተቃዋሚዎቹ ህወሓት ካልፈረሰ አንተባበርም የሚሉ ተቃዋሚዎች ስላሉ ይሄ እንደ ተግዳሮት ሊታይ ይችላል የሚል ጠንካራ አቋም ከያዙ ይህ ስልት ሊከሽፍበትም ይችላል። ሶስተኛው አንኳር ነጥብ የሰላማዊ ጦረኝነት ስልት ወይም ይሄ ዘ ኮንትሮልድ ቴንሽን ስትራቴጂ የምንለው ይህ ስልት ጦርነት ውስጥ ሳይገቡ ነገር ግን ጦርነት ሊነሳ ነው የሚል ስጋት በመፍጠር ድርድርን የማስገደድ መንገድ ነው። ያ ምንድን ነው? እንደ መውጫ እርምጃ ስናይ ይህን በወልቃይትና ራያ ድንበሮች ላይ ወታደራዊ ትርኢት ማሳየቱ፣ በጀኔራሎቹ በአዛዦቹ ጀኔራሎች በኩል ጠንካራ መግለጫዎችን መስጠት፣ ነገር ግን እንቅስቃሴውን አለማሰብ፣ ወታደራዊ እንቅስቃሴውን ማለዘብ ይኖርባቸዋል። ዓላማውን እዚህ ጋ ስናይ ምንድን ነው? የዓለም አቀፉ ማህበረሰብ ለምሳሌ አሜሪካና አውሮፓ ህብረት፣ እንደዚህ አፍሪካ ህብረት የመሳሰሉት ጦርነት ሊነሳ ነው ብለው በመስጋት በፌዴራል መንግስቱ ላይ ጫና እንዲያደርጉና ወልቃይትን በድርድር እንዳስመልሱላቸው ያው አሁን እየተጠቀሙበት ያለው እስካሁንም ይህንን ስልት ነው ለማለት ነው። ይህን ለመጠቆምና ይህን ለማስገንዘብ ነው። አንዳንድ ጊዜ ተነስታ ካኪ ዘራፍ የሚሉት እነኝህን ሳይንሳዊ መርሆችን ከተለያዩ አማካሪዎች በመቀበል መሆኑን ለአድማጭ ተመልካቾቻችን ለመግለጽ ያክል እንጂ ለህወሓት ለመምከር አይደለም። ዳይኖይት እና የሚያደርጉትም ለዛ ነው። ተግዳሮቱን ስናይ ይሄ ስልት በስህተት ወይም ሚስካልኩሌሽን ወደማይፈለግና ህወሓትን ወደሚያጠፋ ሙሉ ጦርነት ሊያመራውም ይችላል። በጥንቃቄ ካላደረጉት ዝም ብሎ እየተነሳ እንዲልጀምር ነው ብሎ ያው አሁን እያደረገ እንዳለው በውጭ ኃይሎች ወይም በዓለም አቀፉ ማህበረሰቡን በማስፈራራት መንግስትን እንዲጠመዝዙለት ሲያደርግ የራሱ ተግዳሮት አለው። ምክንያቱም
ሚስ ካልኩሌት ካደረገ ወደማይፈለግና ህወሓትን ወደሚያጠፋ ሙሉ ጦርነት ሊያመራ ይችላል። የማስፈራራት የድራማ ሆሊውድ ስላልሆነ ጦርነት እዛ ጋር መከላከያም ካለበት ኃላፊነት ሀገራዊ ኃላፊነት አንጻር የማያዳግም እርምጃ ከወሰደ የህወሓት ህልውናም በዚሁ ረገድ ሊጠፋ ስለሚችል ጥንቃቄ ያስፈልገዋል። እንደዚህ አይነት አሁን እያደረጋቸው ያሉትን ሁኔታዎች ከቀጠለ ማለት ነው። ሌላው አራተኛ ነጥብ በፌዴራል ጥላ ስር የመጠለል ስልት ለምሳሌ ወይም በሌላ አባባል ፌዴራል አላይመንት ስትራቴጂ የምንለው ነው። በፌዴራል ጥላ ስር የመጠለል ስልት ስናይ ከኤርትራና አማራ ኃይሎች የመጣውን ስጋት ኖርማሊ ስጋት አይደለም፣ ከኤርትራ አሁን ጽምዶ ፈጥረዋል። ያንን ድጋፍም ሆነ ስጋት ህወሓት ከፌዴራል መንግስቱ ከብልጽግና ፓርቲ ጋር ያለውን ግንኙነት ማጠናከር አለበት። ከሌሎች አካሎች ሊመጣ ይችላል ብሎ የሚያስቡ ስጋት ካለ ወደደም ጠላም ከፌዴራል መንግስቱ ጋር ያለውን ግንኙነትን በማጠናከር የፌዴራል ጥላ ስር የመጠለል ስልት ሊያገኝ ይችላል። ምናልባት በወልቃይት አንጻር በራያ አንጻር ያለውን ችግር ለመፍታት ካሰበ በሰላማዊ መንገድ ማለት ነው። እንደ መውጫ እርምጃ ይሄ የፕሪቶሪያውን ስምምነት ሙሉ በሙሉ በመተግበር የትግራይ ታጣቂዎችን ሙሉ በሙሉ ወደ መከላከያ በማስገባት የሚሆን ከጠቅላይ ሚኒስትር ጋር መንግስት ጋር ስልታዊ ወዳጅነት መፍጠር ይኖርበታል። አለበለዚያ ራሱን ላይ በአናቱ ትክክል ድንጋይ እንደመወርወር ይቆጠራል። ከዚህ በተቃራኒው ካደረገ ዓላማው ምንድን ነው? ይሄ የፌዴራል መንግስቱን ጥበቃ በማግኘት ሌሎች ኃይሎችን መከላከል በፈር ዞን መፍጠር ነው። በራሱ በፌዴራል መንግስቱን እንደ በፈር ዞን በመጠቀም ስልታዊ የፈልገውን ሁኔታዎች በስልት ማግኘት። ምናልባት ተግዳሮቱ ይህ ስልት በትግራይ ብሔርተኞች ዘንድ ህወሓት አሳልፎ ሰጠን የሚል ተቃውሞ ሊያስከትል ይችላል። ያንን በመቻል ሲስተማቲክ በሆነ መልኩ ሰላማዊ በሆነ መንገድ ወደሚፈልገው አቅጣጫ መሄድ ይችላል። ዝም ብለን ስንገመግመው ይሄ ብዙ ነጥቦች አሉት። የዳግም መመዝገቡ፣ የሌጋሊቲውን፣ የስልጣን ማጋራት፣ ኢንተርናል የውስጥን ማለት ነው፣ የውጥረት ሚሊታሪ ብልፍ ወይም ውጥረት መፍጠርን ከፌዴራል ጋር አላይመንቱን ያን ስናየው የስኬት እድሎች ይኖሩታል። በተለያየ ደረጃ በመካከለኛ፣ በዝቅተኛ፣ በከፍተኛ ብለን ልናስቀምጠው እንችላለን። ስጋቱ ምናልባት የህወሓት ዝጋ ነባር አመራሮችን አጣለሁ ብሎ ሊሰጋ ይችላል። ከተቃዋሚዎች ጋር ለመተማመን ሊሆን ይችላል። ምናልባትም እንደዚህ ትጥቄን ፈትቼ አስፈትቼ ድንገተኛ ጦርነት ቢፈነዳስ የደጋፊዎች ቅሬታ ያደርሰኛል ወዘተ፣ እኒህ ነገሮች ሊከሰቱ ይችላሉ። ይሄንን አንደርስታንድ አድርጎ ሰላማዊ መንገድን ተከትሎ ከፌዴራል መንግስቱ ጋር አላይመንት ፈጥሮ ቢቀጥል የተሻለ ይሆናል። በአጠቃላይ ህወሓት በአሁኑ ወቅት ይችን ነጥብ ስናጠቃልላት እነዚህን አራት ስልቶች ጎን ለጎን እየሞከራቸው ይገኛል። ከላይ እንደጠቀስኩላችሁ ዝም አላለም። ይሁን እንጂ ትግራይ ተቃዋሚ ጥንካሬ ህወሓትን ወደ ፖለቲካ ሪፎርም ወይም ስትራቴጂዋንና ከፌዴራል ጋር መታረቅ ወይም እንደ ስትራቴጂ ፎር ይበልጥ እንዳዘነብል ሊያስገድዱት ይችላሉ። ላይ ጠቀስናቸው ከ1 እስከ 4 ማለት ነው። የህወሓት የመውጫ ስልቶች በፌዴራል መንግስቱና አማራ ክልል ያለውን ግንኙነት ላይ የሚኖራቸውም ተጽዕኖ አለ። ይህ ተጽዕኖ እጅግ ስሱና ውስብስብ ነው። ይህ ባለሶስት ማዕዘን ወይም ግንኙነት ወይም ፌዴራል ቲፒኤልኤፍ እንደ አምሃራ አንዱ ጋር ሲላላ ሌላው ጋር የሚወጠርበት ዜሮ ሰም ጌም እየሆነ መጥቷል። ወደ ህወሓት ሲሄድ አማራ ጋር ይወጠራል፣ ወደ አማራ ሲሄድ ህወሓት ጋር ይወጠራል። የህወሓት አማራጮች የሚፈጥሩት ተጽዕኖ በወልቃይት አንጻር ዝጋ የምናየው ነው። ቀጥተኛ ምሳሌ ይሄ እነኚህ ባለሶስት ጎን ወይም ማዕዘን ግንኙነት ፌዴራል ቲፒኤልኤፍ አማራ አንዱ ጋር ሲላላ ሌላው ጋር የሚወጠርበት ዜሮ ሰም ጌም እየሆነ መምጣቱ ወልቃይት ላይ የምናየው ነው። ወደዛ ሲሄድ እንደዚህ ወደዚህ ሲመጣ መሳሳብ ነገሮች አሉ። የህወሓት አማራጮች የሚፈጥሩት ተጽዕኖ በዚሁ ረገድ ማየት እንችላለን። አንድ የወልቃይትና የራያ ዕጣ ፈንታ እንደ ፈቺ ነጥብ ማየት እንችላለን። የህወሓት ወታደራዊ ግፊትም ሆነ ከፌዴራል ጋር አላይን የማድረግ ስልት ወይም በቀጥታ የሚጋጨው ከአማራ ክልል የሁሉንም ጥያቄ ጋር ነው። ባለፉት ሁኔታዎች እንዳየናቸውና ወደ ትጥቅ ትግል የአማራ ክልል የገባባቸው አንዳንድ ሁኔታዎች ከዚሁ ጋር በመጠኑም ቢሆን ሊዛመዱ ይችላሉ። ሌላው የፌዴራል ስጋትን ስናይ ፌዴራል መንግስቱ ለህወሓት ወልቃይትን በድርድር ወይም በሪፈረንደም እንመልሳለን የሚል ፍንጭ ቢሰጥ በአማራ ክልል ያለው የመከዳት ስሜት ይበረታል። ውጤቱ ስናይ ደግሞ ይህ ሁኔታ በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች ህዝባዊ መሰረት ሊያጠናክር ስለሚችል የፌዴራሉና ህወሓት እኛን ለማጥፋት ተስማምተዋል የሚለውን ትረካ ይገዝፋል።
ሁለተኛው ነጥብ የህወሓት ከፌዴራል ጋር አላይን ማድረግ ወይም መለጠፍ እና የአማራ ፖለቲካ መገለልን አይነት ስሜት ስናይ ህወሓት ከፌዴራል መንግስቱ ጋር ስልታዊ ወዳጅነት ከፈጠረ፣ ለምሳሌ በምርጫ ቦርድ በኩል ህጋዊ ሰውነት አግኝቶ በክልሉ ስልጣኑን ካጸና ለማለት ነው። በአማራ ብልጽግና ፈተና ሊሆን የሚችለው በክልሉ ያለው ገዢ ፓርቲ ወይም ብልጽግና በህዝቡ ዘንድ ያለው ተቀባይነት ይበልጥ ይሻከራል። በአማራ ክልል ህወሓትን ወደ ፖለቲካው ማዕከል የመለሰው ፌዴራል መንግስቱ እኛን አይወክልም የሚለው ድምፅ ይበረታል። የኃይል ሚዛን መዛባት፣ ይሄ ዜሮ ድምር ጌም ያለው ነው። የኃይል ሚዛን መዛባትንም በዚሁ ረገድ ስናይ ፌዴራል ህወሓትን እንደ ታማኝ አጋር ማየት ከጀመረ አማራ ክልልን እንደ አስቸጋሪ ኃይል ወይም ዲስተርቢንግ ፎርስ የመመልከት ዝንባሌው ይጨምራል የሚል ግምት ያድራል በሌሎች ላይ። ይህም በፌዴራልና በክልሉ መዋቅር መካከል ያለውን አለመተማመን ወደ ከፍተኛ ጥርጣሬ ሊወስደው ይችላል። እንደ ተግዳሮት ማየት እንችላለን። ሶስተኛው ነጥብ ወታደራዊ እንድምታና የጠላትነት ሽግግር። ይህም ማለት ምንድን ነው? ህወሓት በወልቃይትና ራያ ግንባር ወታደራዊ እንቅስቃሴ ሲያደርግ ፌዴራል መንግስቱ ዝምታን ከመረጠ የደህንነት ክፍተት ሊፈጥር ይችላል። ይህ ማለት ምንድን ነው? የአማራ ክልል ህዝብ ራሱን ለመከላከል ይበልጥ ወደ መደበኛ ያልሆኑ ኃይሎች ልክ እንደ ወደ ፋኖ መጠጋቱ አይቀሬ ይሆናል። ሌላው ነጥብ ምንድነው? የመከላከያ ሰራዊት ስጋትን ስናይ በመከላከያ ሰራዊት ውስጥ ያሉ የአማራ ተወላጆችና ሌሎች ክፍሎች በህወሓት እንቅስቃሴ ላይ ያላቸው አቋም ከፌዴራል ፖሊሲ ጋር ሊጋጭ ይችላል። ይህም በሰራዊቱ አንድነት ላይ ስንጥቅን ሊፈጥር ይችላል። ሌላው ምንድነው? ይሄ የኃይል ትሪያንግል ግንኙነት ወይም ዳይናሚክ ትሪያንግል ስንመለከት ማለት ይህ ምሳሌ መግለጫ በሶስቱ ኃይሎች መካከል ያለውን የውጥረት መስመር ሊያሳይ ይችላል። ምናልባት የፌዴራል የአማራ ግንኙነት ውጤት ይኖራል፣ የህወሓት ድርሻ ይኖራል። ለምሳሌ ፕሪቶሪያ ትግበራን ስናይ የፌዴራል አማራ ግንኙነት ውጤትን ከፍተኛ ግጭትና አለመተማመንን ፈጥሯል። በመሬት ይገባኛል እንደዚሁ የፌዴራል ግንኙነት ውጤት አሁን ምክንያት ስናይ የፌዴራሉ የህወሓት ሌላው የሁኔታዎች መቀጠሉ ይሄ ስታትስኮን በምንመለከት ጊዜ ፌዴራል የህወሓትን የአማራንም ጥያቄ ሳያረካ የመቆየት ሁኔታዎች ሊኖሩ ይችላሉ። የህወሓትን ድርሻ በምናይበት ጊዜ በዚሁ ረገድ ደግሞ ለምሳሌ ፕሪቶሪያ ሙሉ ትግበራን ስናይ የህወሓት መሬትና ህጋዊነት እገኛለሁ የሚል አዝማሚያዎች ይኖራሉ። ድርሻውም የህወሓት ወታደራዊ በዚህ በስታትስኮ አንጻር ህወሓት ወታደራዊ ዝግጁነቱ ይቀጥላል። ፌዴራሉን የመወረፍ ሁኔታዎች እንደምናያቸው ይቀጥላሉ። እንደ አጠቃላይ ግን ህወሓት ማንኛውም የመውጫ ስልት በአማራ ክልል ላይ የራሱ ጥላ አለው። ማለት የህወሓት ማንኛውም የመውጫ ስልት ከዚህ ከአጣብቂኝ ውስጥ በአማራ ክልል ላይ የራሱ ጥላ ይኖረዋል። ህወሓት ወደ ፌዴራል መንግስቱ በተጠጋ ቁጥር አማራ ክልል ከፌዴራሉ የመራቅ ዕድሉ ሰፊ ነው። ፌዴራል መንግስቱ በሁለቱ መካከል ያለውን የኃይል ሚዛን ወይም ባላንስ ኦፍ ፓወር መጠበቅ ካልቻለ የህወሓት መትረፍ ለአማራ ክልል አለመረጋጋት፣ የአማራ ክልል አለመረጋጋት ደግሞ ለፌዴራል መንግስቱ ስጋት መሆኑ አይቀሬ ነው። በመቀጠል የምንመለከተው እዚሁ ጋር በተያያዘ ፌዴራል መንግስቱ በዚህ በሁለት እሳት መካከል በህወሓት ፍላጎትና በአማራ ክልል ስጋት ውስጥ ሆኖ አገሪቱን ከቀውስ ለመታደግ ሊከተላቸው የሚችላቸው 4 ዋና ዋና የፖሊሲ አማራጮች አሉ። እነዚህ አማራጮች እያንዳንዳቸው የራሳቸው ጠንካራ ጎንና አደጋም አላቸው። እንግዲህ የመጀመሪያው አማራጭ የሪፈረንደም ህዝበ ውሳኔን ስልት መከተል ነው። ይህ ስልት በፕሪቶሪያው ስምምነት መሰረት አወዛጋቢ የሆኑ የወልቃይትና ራያ አካባቢዎች የህዝበ ውሳኔ ማካሄድን ያካትታል። አተገባበሩን ስናይ በአካባቢ ያሉ ተፈናቃዮችን መመለስ፣ የፌዴራል መንግስቱን አስተዳደር ማጠናከርና ከዚያም ህዝቡ የት መካከል እንዳለበት እንዲወሰን ማድረግ ነው። ማለት የት መካለል እንዳለበት እንዲወስን ማድረግ ነው። ህዝቡ ራሱ እንዲወስን ማድረግ ነው። ስጋቱ ምንድን ነው? በአሁኑ ወቅት በአካባቢ ያለው ስነ ህዝብ ወይም ዲሞግራፊ ለውጥና የሁለቱም ወገን የታጠቁ ኃይሎች መኖራቸው ሪፈረንደሙን ፍትሐዊ ለማድረግ አስቸጋሪ ያደርገዋል። ውጤቱ ምንም ይሁን ምን አደገኛ ማነው አንደኛው ወገን ተጭበርብር ያለው በሚል ወደ ጦርነት ሊገባ ይችላል። ምክንያቱም ሁለቱም ኃይሎች አነሰን በዛም የታጠቁ ስለሆኑ። እዚሁ ጋር ሁለተኛውን ነጥብ ስናይ የታላቁ ድርድር ስልት ወይም ግራንድ ባርጌን የሚለው ይህንን ስልት በምናይበት ጊዜ ይህ ስልት ጉዳዩን ከድንበርና ከመሬት ጥያቄ አውጥቶ ወደ ሰፊ የፖለቲካ ስምምነት መውሰድ ነው። መጀመሪያው ሪፈረንደም ብለናል። ሁለተኛው ግራንድ ባርጌን ወይም ታላቁ የድርድር ስልት ሰፊ ወይም ታላቁ ወይም
አያው የሆነውን ትልቁ የሆነውን የድርድር ስልት መከተል ነው። ይህ ስልት ጉዳዩን ከድንበርና ከመሬት ጥያቄ አውጥቶ ወደ ሰፊ የፖለቲካ ስምምነት መውሰድ ነው። አተገባበር ላይ ስናየው ይሄ ህወሓት በምርጫ ቦርድ በኩል ህጋዊ ሆኖ በትግራይ እንዲቀጥል መፍቀድ፣ በምላሹ ደግሞ አወዛጋቢ መሬቶችና እነኚህ አወዛጋቢ መሬቶችን በተመለከተ ለአማራ ክልል ስትራቴጂካዊና የደህንነት ዋስትና የሚሰጥ ስምምነት ላይ መድረስ ነው። እንግዲህ ምን ዓላማ ይኖረዋል ይሄ? ሁለታችሁም ሁሉንም አታገኙም፣ ነገር ግን ሁለታችሁም ለህልውናችሁ የሚያስፈልጋችሁን ታገኛላችሁ የሚል መርህ መከተል ነው። ደግመዋለሁ፣ እንደ ዓላማ ይዞ የሚነሳው ሁለታችሁም ትግራይንም አማራንም ማለት ነው። ሁለታችሁም ሁሉንም አታገኙም፣ ነገር ግን ሁለታችሁም ለህልውናችሁ የሚያስፈልጋችሁን ታገኛላችሁ የሚል መርህ መከተል ነው። ምናልባት ይሄ ዝም ብሎ ሊመጣ አይችልም፣ ተግዳሮት ይኖረዋል። ተግዳሮቱ ምን ሊሆን ይችላል? በሁለቱ ወገኖች መካከል ያለው የቆየ ጥላቻና ያለመተማመን ደረጃ ይህን መሰል ድርድር እጅግ አዳጋች ያደርገዋል። ሶስተኛው እዚሁ ላይ አንኳር ነጥብ ወታደራዊ ውህደትና ትጥቅ የማስፈታት ስልት ወይም ዲዲአርን መከተል ነው። ይህ ስልት የሁሉንም ክልል ኃይሎች የህወሓት ታጣቂዎችንና የአማራ ፋኖ ሚሊሻዎችን ወደ አንድ ብሔራዊ መከላከያ ማዕቀፍ ውስጥ ማስገባት ነው። እንግዲህ ፍትሐዊ ፌር በሆነ መንገድ ማለት ነው። እዚህ ጋር አተገባበሩን ስናይ ከክልል ኃይሎች ይልቅ የፌዴራል መከላከያ ሰራዊት ብቸኛው የታጠቀ ኃይል እንዲሆን ማድረግ ማለት ነው። በሌላ አገላለጽ ምን ዓላማ ይኖራል? የክልል ኃይሎች እርስ በእርስ የመጋጨት አቅማቸውን ያዳክማሉ ወይም ማዳከም የሚለውን እንደ ዓላማ አንግቦ ማለት ነው። በእርግጥ ይህም የራሱን የቻለ ስጋት ይኖረዋል። ስጋቱ በትጥቅ ማስፈታት ሂደቱ ላይ የሚፈጠር አለመግባባት በቀጥታ ከፌዴራል መንግስት ጋር ወደሚደረግ ጦርነት ሊያመራ ይችላል፣ አሁን በአማራ ክልል እንደሚታየው ማለት ነው። ሌላው አራተኛው እና መጨረሻው የኢኮኖሚ የልማት ኮሪደር ስልት መከተል ነው። ይህ ስልት የፖለቲካውን ውጥረት በኢኮኖሚ ትስስር የመቀየር ሙከራ ማድረግ ነው። አተገባበሩን ስናይ በወልቃይትና በራያ አካባቢዎች የጋራ ኢኮኖሚ ቀጠናዎችን መፍጠር፣ የመሰረተ ልማት ትስስርን ማጠናከርና ሁለቱም ክልሎች ከድንበሩ ይልቅ ከንግዱ ተጠቃሚ እንዲሆኑ ማድረግ ምን ዓላማ ይኖረዋል? ይሄ የድንበር ጥያቄ ትርጉም አልባ ማድረግን እንደ ዓላማ አንግቦ ነው። ከድንበር ይልቅ በዚህ ትስስር የመጠቀም ስልትን ማጎልበት ነው በኢኮኖሚ ትስስሩ። በእርግጥ ይህም የራሱ ተግዳሮት አለው። ይህ ስልት የረጅም ጊዜ የሚጠይቅ በመሆኑ አሁን ያለውን አጣዳፊ የጦርነት ስጋት ወዲያውኑ ሊያስቀራ ይችላል። ቴክስ ታይም እውነት ለመናገር እና ሌሎች የፖሊሲ አማራጮች ሪፈረንደም፣ ታላቅ ውድድር፣ ያው የፖሊሲ አማራጮች ንጽጽርን ስናይ እነዚህን የትጥቅ የማስፈታትና የኢኮኖሚ ትስስርን ላይ አይተናል። ተመራጭነቱ ለምሳሌ ሪፈረንደም ህጋዊ መፍትሄ ለመስጠት ነው። ዋነኛ እንቅፋት ተፈናቃዮች፣ የታጣቂዎች ጉዳይ ነው። አሁን ባለው ተጨባጭ ሁኔታ እንደ ታላቁ ድርድር ባርጌኒንግ ያኛው ዘላቂ ሰላም ለማምጣት ነው ተመራጭነቱ። እንቅፋት ሊሆን የሚችለው ጽንፈኛ ብሔርተኝነት ነው። ትጥቅ ለማጠቃለል ያክል ነው። ትጥቅ ማስፈታትን ስናይ ደግሞ የጦርነት አቅምን ለመቀነስ ተመራጭ ይሆናል። ጦረኝነትን ለመቀነስ ማለት ነው። ዋነኛ እንቅፋት ሊሆን የሚችለው የታጣቂዎች እምቢተኝነት ሊሆን ይችላል። የኢኮኖሚ ትስስር ለጋራ እድገት ተመራጭ ይሆናል። እንቅፋቶች የፖለቲካ ፍላጎት ማጣት እንደ እንቅፋት ይታያል። በአጠቃላይ ፌዴራል መንግስቱ በአሁኑ ወቅት የመቆጣጠርና የማቀዝቀዝ ወይም ኮንቴይንመንት ስልትን እየተከተለ ይገኛል። ይህም ማለት አንደኛ ወገን ጥቃት እንዳይሰነዝር በወታደራዊ ኃይል እያስፈራራ፣ በሌላ በኩል ደግሞ የፖለቲካ ንግግሮችን ማቀጣጠል ነው። ሆኖም ይህ ስልት ጊዜያዊ እንጂ ዘለቄታዊ መፍትሄ ሊሆን አይችልም። በእርግጥ አሁን ያለውን ወቅታዊ ትኩሳት ሊያበርድ የሚችል ስልት ነው። እዚህ ላይ እንግዲህ የዓለም አቀፉ ማህበረሰብ በኢትዮጵያ ወቅታዊ ፖለቲካ ውስጥ ያለው ሚና ልክ እንደ ዳኛና እንደ ስፖንሰር ነው። እንግዲህ የዓለም አቀፉ ማህበረሰብ ስናይ እንደ ዳኛም እንደ ስፖንሰርም ነው የምናየው። በአንድ በኩል ሰላም እንዲሰፍን ግፊት ያደርጋሉ፣ በሌላ በኩል ደግሞ ለሰላም ሂደቱ የሚያስፈልገውን የገንዘብና የዲፕሎማሲ ድጋፍ ይይዛሉ። ለምሳሌ የአሜሪካ፣ የአፍሪካ ህብረትና ሌሎች ተዋናያን ሚና በፌዴራል መንግስት ውሳኔ ላይ ያላቸው ተጽዕኖ እንደሚከተለው ልንመለከተው ወይም ልንተነትነው እንችላለን። አንደኛው የአፍሪካ ህብረት ወይም ኤዩ የአፍሪካ መፍትሄ ጠባቂ አድርገን ስናይ የአፍሪካ ህብረት የፕሪቶሪያው የሰላም ስምምነት ዋና ባለቤት ነው። እውነት ለመናገር ሚናው ምንድን ነው? ስምምነቱ እንዳይፈርስ ክትትል ማድረግና
በህወሓትና በፌዴራል መንግስቱ መካከል አለመግባባት ሲፈጠር እንደ ገላጋይ መቆም ነው። ምን ተጽዕኖ አለው? ህብረቱ የአፍሪካ መፍትሄ ለአፍሪካ ችግሮች የሚለውን መርህ ስለሚከተል የፌዴራል መንግስቱ ከምዕራባውያን የሚመጣበትን ጫና ለመቋቋም የአፍሪካ ህብረት እንደ ጋሻ ይጠቅማል። ህብረቱ የኢትዮጵያን ሉዓላዊነት ስለሚያከብር በፌዴራል መንግስቱ ላይ የሚደረገውን ጫና ከምዕራባውያን ይልቅ ለስላሳ ነው ማለት ይቻላል። ሁለተኛው እዚህ ጋር ነጥብ ደግሞ የአሜሪካና ምዕራባውያን ካሮትና ዱላ ወይም በእንግሊዝኛው አጠራር ካሮት ኤንድ ስቲክን የምናይበት ይሆንና አሜሪካና አውሮፓ ህብረት ያላቸው ተጽዕኖ በቀጥታ በኢኮኖሚና ከሰብአዊ መብት ጋር የተያዘ ነው። ወይም ሽልማቱ ወይም ካሮት የምንለው የኢኮኖሚ ድጋፍ፣ የዕዳ ስረዛ፣ እንደ አገዋ ያሉ የንግድ ድሎች መመለስ። ይህ እንዲሆን የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር የሽግግር ፍትህ፣ ወልቃይትና ራያ ጉዳይ መፍትሄ ማግኘት ይፈልጋሉ። ዱላው ወይም ቅጣቱ እንግዲህ የምንለው ደግሞ ምንድን ነው? ማዕቀቦች፣ የቪዛ ክልከላዎችና የልማት እርዳታዎችን ማቋረጥ ሲሆን ያው ተጽዕኖው እንደሚታወቀው የፌዴራል መንግስቱ የውጭ ምንዛሬና የኢኮኖሚ ድጋፍ ስለሚያስፈልገው የምዕራባውያንን ተጠያቂነት ይኑር የሚል ግፊት ሙሉ በሙሉ ችላ ማለት አይችልም። ይህ ሀቅ ነው ከሀገሪቱ ነባራዊ ሁኔታ አንጻር። ይህ ደግሞ መንግስት ከህወሓት ጋር በሚያደርገው ድርድር ላይ መጠነኛ ስምምነት እንዲያደርግ ሊያስገድደው ይችላል ብለን እናልፈዋለን። ሶስተኛውን ነጥብ እዚሁ ጋር ስናይ የጎረቤት ሀገራት የቀጠናው ጂኦ ፖለቲካን እናያለን። ለምሳሌ ኤርትራን በምንመለከትበት ጊዜ አሜሪካ ኤርትራ በኢትዮጵያ ፖለቲካ ውስጥ ያላት ሚና እንዲታቆም ከፍተኛ ጫና ታደርጋለች። ይህ ደግሞ የፌዴራል መንግስቱ ከኤርትራ ጋር ያለውን ግንኙነት እንዲያቀዘቅዝና ወደ ህወሓት ይበልጥ እንዲጠጋ ሊያደርገው ይችላል። ሌላው ሱዳንና ግብፅን ስናይ እነዚህ ሀገራት ከህዳሴው ግድብ ጋር በተያያዘ የራሳቸው ፍላጎቶች ስላላቸው የኢትዮጵያ የውስጥ አለመረጋጋት ለእነርሱ እንደ መደራደሪያ ካርድ ሊያገለግል ይችላል። ዓለም አቀፉ ማህበረሰብ ይህ እንዳይሆንና ቀጠናዊ ቀውስ እንዳይፈጠር ከፍተኛ ጥንቃቄ ያደርጋል። እንግዲህ አራተኛውን ነጥብ ስናይ ከነኚህ ዓለም አቀፍ ማህበረሰብ አንጻር ማለት ነው በፌዴራል መንግስቱ ውሳኔ ላይ የሚኖረው እንድምታ ዓለም አቀፉ ጫና የፌዴራል መንግስቱን በሚከተሉት ነጥቦች ላይ አጣብቂኝ ውስጥ ይከተዋል። አንዱ ወታደራዊ እርምጃ መገደብ። ዓለም አቀፉ ማህበረሰብ ሌላ ጦርነት እንዳይቀሰቀስ ወይም ሌላ ጦርነት እንዲቀሰቀስ ስለማይፈልግ ፌዴራል መንግስቱ በህወሓት ላይም ሆነ በአማራ ክልል ባሉ ኃይሎች ላይ የሚወስደውን ወታደራዊ እርምጃ በጥንቃቄ እንዳይ ያደርገዋል። ሁለተኛው የጊዜ ገደብ ጫና ነው። ይህም የሰላም ስምምነቱ በወረቀት ላይ ብቻ ቀረ የሚል ትችት ስለሚሰነዝርባቸው መንግስታት ወይም መንግስት ፈጣንና የሚታይ ለውጥ ለምሳሌ የወልቃይትን ጉዳይ መፍታት እንዳመጣ ግፊት ይደረግበታል። ሶስተኛው የገንዘብ ፍላጎት ቨርሰስ ሉዓላዊነት። እዚህ ጋ መንግስት አገሪቱን መልሶ ለመገንባት ቢሊዮን ዶላሮች ያስፈልጉታል። ይህን ገንዘብ ለማግኘት ደግሞ የምዕራባውያንን የፖለቲካ መስፈርቶች ለምሳሌ የሽግግር ፍትህ፣ የሰብአዊ መብት አያያዝ ማሟላት ይኖርበታል። በአጠቃላይ ዓለም አቀፉ ማህበረሰብ ለፌዴራል መንግስቱ ሰላም ካላመጣህ ገንዘብ የለም የሚል ግልጽ መልእክት እያስተላለፈ ነው። ይህ ደግሞ መንግስት ከአማራ ክልል ይልቅ ለህወሓት ጥያቄዎች በፕሪቶሪያው ስምምነት መሰረት ቅድሚያ እንዲሰጥ ምናልባት ሊያደርገውም ይችላል ላያደርገውም ይችላል። ይህም በውስጥ ፖለቲካው በአማራ ክልል ያለውን ውጥረትም ሊያባብሰው ይችላል ማለት ነው፣ ወይም ያባብሰዋል። እንግዲህ እንደ ማጠቃላይ ሁሉ ዓለም አቀፍ ሀገራዊ ጫና በ2018 በኢትዮጵያ አቆጣጠር ማለት ነው ይካሄዳል ተብሎ በሚታሰበው ብሔራዊ ምርጫ ላይ ሊኖረው የሚችለው ተጽዕኖ ምን ሊሆን እንደሚችል አስቡት። እናንተም ምናልባት በኮመንት ላይ ሀሳባችሁን ስጡን። ስላዳመጣችሁን ከልብ 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 እናመሰግናለን። ሰላም ለሁላችን። ቻው ቻው።